ሄይ ጋይስ እንዴት ናችሁ? ደህና ናችሁ ወይ? እኔ ነኝ። ጠፍቻለሁ አውቃለሁኝ። ቢሆንም ፊሊፒን ሆኜ የቀረጽኩት በጣም ብዙ ቪዲዮ አለና ያልፖስትኩትኝ ለጊዜው ይዤ የነበረው ቪዲዮ አለ። አላውቅም መቼ ኤዲት አድርጌ እንዴት እንደምፖስት አላውቅም። ለማንኛውም ዛሬ የቤት ውስጥ ተራራ እንወጣለን። በእንግሊዝኛ ስለጠፋብኝ ነው። ለማንኛውም መቼም እንደዚህ አይነት አክቲቪቲ ማድረግ ከባድ ስለሆነ እና በአካል ላይ ጉዳት ሊያደርስ ስለሚችል እንደዚህ አይነት ፎርም ይሰጧቸዋል። ይህንን አክቲቪቲ ያደረጉትኝ ኤዥያ ሞል ውስጥ ነው። እንደሚታወቀው ኤዥያ ሞል በጣም ብዙ ነገር አለበት። ላይ የህፃናት መጫወቻ፣ የትልቅ ሰው መጫወቻ፣ ልክ እንደዚህ አይነት ማአት ነገር እጅግ በጣም ብዙ ነገር ያለበት ሞል ውስጥ ነው እና በጣም በቃ ታፍታፍ የሆኑ ወጣቶች ነው ያሉት። አረ ልጄ እኔ በሰው ቤት የቆረቆዘ ጉልበቴን እንዴት አድርጌ ግን በቃ ይሁን ብዬ በወድቅም ብሰበርም መድኃኒዓለም አለ ብዬ ፈረምኩኝ ማለት ነው። ኢንፎርሜሽን አስገባሁኝ። ከዛ ጫማ ይሰጣችኋል ከፈለጋችሁ ካልሲና ጫማ። ግን ካልሲ ማምጣት ትችላላችሁ፣ ጫማም የራሳችሁን ይዛችሁ ማምጣት ትችላላችሁ፣ ችግር የለም። እንደምታዩት እንግዲህ ማተራራ ወጥቶ እኔ ሲጀመር የተራራ ሰፈር ልጅ ነኝ። እችን ደግሞ ብዬ እንደዚህ እንደምታዩኝ ተንጠለጠልኩ። ስታዩት በጣም ቀላል ይመስላል። እነዚህ ይሄ አሁን ለእኔ ቀሎኝ ነው እንጂ በጣም መውጣት የማትችሏቸው አይነት እንትኖች ነው ያሉት እና ለእናንተ ለማስረዳት ያህል ወደ ላይ ስትወጡ የተለያዩ ከለር ያላቸው እንትኖች አሉ። ምሳሌ ቀይ ከሆነ ቀይ እየነካችሁ፣ ነጭ ከሆነ ደግሞ ነጭ እየነካችሁ፣ አረንጓዴ ከሆነ ደግሞ አረንጓዴ። አንዳንድ ቦታ እንደ ግሬ የሆነ ከለር አለ እንደዚህ አራት እዛ ጋር የሚታያችሁ 3 ማዕዘን፣ እሱን እንደ መወጣጫ ብትጠቀሙ ትችላላችሁ። አያችሁት ልጁ እንዴት ነው የሚፈነጠር? ይፈነጠሩታል ነው የምላችሁ። እና በቃ ስፖርተኛ ተሰማኝ። የማያለፋ ይመስላል ግን የእውነት ነው የሚያለፋው። ስለሚያልብ እናንተን ስለሚል እጃችሁ ቾክ ነገር ይሰጧችኋል። እንደዚህ አልቦኝ በቃ አልቻልኩም እያልኩኝ ነበረ። ግን እንደምታዩኝ በጣም ነው የታገልኩትኝ የሚባለው። እንዲህ ሲከብዳችሁ ዘጭ ስትሉ እግራችሁ ቢሰበር አሁን ኃላፊነቱን አይወስዱም። ግን እኔ እንዲህ ዘጭ እምል ሰው ነኝ አልኩልኝ እና በቃ ያው ጎበዝ ምናምን አሉ። እንግዲህ ደስ የሚል ጊዜ ነበረ ያሳለፍኩትኝ። እንደዚህ አይነት አክቲቪቲዎች ማድረግ ለጤና ጥሩ ነው እላለሁኝ። ከዛ ሽንት ቤት አለ፣ ምግብ መታጠብ ትችላላችሁ። ምግብ የምትበሉበት እንትን አለ ምናምን ቦታ አላቸው። በቃ በጣም ደስ የሚል ቦታ ነው። ጥሩ አክቲቪቲ አድርጌ ነው የመጣሁት። መልካም ጊዜ ይሁንላችሁ።